እስኪ ዛሬ በቅንነት አንድ ነገር ልንገራችሁ። ከራስ ቅላችሁ ቆዳ የሚረግፈው ፎሮፎር ቢጫና ወፋፍራም ከሆነ ይህ የቆዳ መድረቅ አይደለም። ቅባት ስላነሰውም ግን አይደለም። በሻምፖ ብቻ የሚጠፋ ቀላል ነገር ማድረጋችሁ አታስቡ። በተለይ ደግሞ በሞቃት አየር ንብረት ውስጥ የምትኖሩ ከሆነ የራስ ቅላችሁ ወይም ቆዳችሁ በየቀኑ ከሙቀት ጋር ከላብ ከባክቴሪያ እና ከተጠራቀሙ ኬሚካሎች ጋር እንዲሁም ቅባቶችና ሻምፖች ጋር እየታገለ መሆኑን ልትረዱለት ይገባል። ስለዚህ ዛሬ ላደናግራችሁ አይደለም የመጣሁት ነገሮችን ቀላል ላደርግላችሁ ነው። የጭንቅላት ቆዳችሁን እንድትጠብቁት እና አመቱን ሙሉ የሚደጋገመውን ስቃይ እንዲያቆም ለመርዳት ነው። ስለዚህ የዚህ ቪዲዮ ትኩረት አንድ ነገር ላይ ብቻ ነው። እሱም ስለ ቢጫና ተለጣፊ ወፍራም ፎሮፎር ብቻ። ፎሮፎር ብዙ ምክንያቶች አሉት። ከኬሚካሎች ጋር የሚመጣ አለርጂ፣ ሴርቦይክ ደርማታይተስ፣ የቅባቶች ክምችት፣ ሶሪያሲስ፣ የአየር ንብረት ለውጥ እና የፈንገስ ኢንፌክሽኖች ናቸው። እነዚህን ሁሉ በአንድ ቪዲዮ መሸፈን በጭራሽ ኃላፊነት የጎደለው ስራ ነው እና አንድ የምመክራችሁ ነገር ቢኖር ግን መፍትሄ ከመፈለጋችሁ በፊት የፎሮፎር አይነቱን ለዩ የሚል ነው። ቢጫና ወፍራም ፎሮፎር ማለት ከመጠን በላይ የሆነ ተፈጥሯዊ ቅባት ማመንጨት ኦቨር ሴቨን ፕሮዳክሽን የምንለው፣ የፈንገስ እና ባክቴሪያ መብዛት፣ የቆዳ መቆጣት ወይም ኢንፍላሜሽን፣ የሙቀትና እርጥበት በራስ ቅላችሁ ላይ ከመጠን በላይ መታፈን ማለት ነው። ለዚህ ነው እንግዲህ ከባድ የሆኑ ቅባቶች፣ ቂቤዎች ወይም በኢንተርኔት ላይ የምታገኟቸው የተዘፈቀደ ውህዶችን መጠቀም ችግሩን የሚያባብሰው ማለት ነው። ስለዚህ ዛሬ የማካፍላችሁ ውህድ ለነዚህ ብቻ የተዘጋጀ ነው። ለወዛም ቆዳ፣ ለቢጫ ተለጣፊ ፎሮፎር፣ በሞቃት አየር ውስጥ የምትኖሩ የፎርሲ እና ፎርቢ የፀጉር አይነቶች ብቻ። ለምንድን ነው የዚህኛው መፍትሄ የሚለየው ካላችሁኝ፣ የዚህኛው መፍትሄ የሚያስፈልገው የቆዳውን ተፈጥሯዊ ቅባት ማጥፋት ሳይሆን ማመጣጠን ነው፣ ባላንስ ማድረግ ነው ማለት ነው። ፈንገሱን የሚከላከል መቆጣትን የሚያስታግስ እና እርጥበት የሚሰጥ መፍትሄ ነው የሚያስፈልገው ማለት ነው። ለዚህ ነው የዛሬውን መፍትሄ በሁለት ደረጃ የከፈልኩት። አንደኛው ጥልቅ የሆነ የራስ ቅል ማስክ ሲሆን ሁለተኛው ደግሞ የፀጉርን ስር የሚጠግን ውህድ ሻይ ነው ማለት ነው። ስለዚህ ቅድም እንዳልኳችሁ ይህ ዝም ብሎ በዘፈቀደ የሚሰራ ድብልቅ አይደለም። እያንዳንዱ ንጥረ ነገር የራሱ የሆነ ስራ አለው ማለት ነው። ከመጀመሪያው ብንጀምር የኒም ዱቄት ነው ማለት ነው። ኒም ፈንገስንና ባክቴሪያን በመከላከል ወደር የለውም እንደምታውቁት። ስለዚህ ከመጠን በላይ የሆነ ቅባትን የሚራቡ በቅባት ላይ የሚራቡ ረቂቅ ተዋሳያንን ያጠፋልናል ማለት ነው። ሁለተኛ ላይ ደግሞ የምናገኘው የከርከዴ ዱቄት ነው ማለት ነው። ቆዳችንን ሳያደርግ የቅባት መመንጨትን ያስተካክላል። የጭንቅላት ቆዳ ራሱን እንዲያድስ ይረዳዋል ማለት ነው። ሌላኛው ደግሞ የሊኮሪሽ ዱቄት ነው ማለት ነው። ለቆዳ መቆጣት መፍትሄ ነው። ጭንቅላታችሁ የሚያሳክካችሁ ወይም የሚለበልባችሁ ከሆነ ይህ ያበርዳዋል ማለት ነው። አብሽ ደግሞ እንደ ቤዝ ነው የምንጠቀመው። ቅባትን ያመጣጥንልናል፣ ሙቀትን ያቀዘቅዝልናል፣ የፀጉራችንን ስር ያጠናክርልናል። ለፎርሲ ፀጉር ደግሞ ልስላሴ ይሰጥልናል ማለት ነው። እርጎ ደግሞ ሌላኛው ግብአታችን ነው። እሱ ደግሞ ጠቃሚ ባክቴሪያዎችን በማስተዋወቅ የጭንቅላታችን ጤናማ ሁኔታ እንዲፈጠር ይረዳናል ማለት ነው። ስለዚህ እንዴት ነው የምናዘጋጀው እነዚህ ውህዶችን ካላችሁን፣ አብሹን ለ24 ሰዓት ከተቻለ ደግሞ ለ48 ሰዓት እንዘፈዝፈዋለን በመጀመሪያ ማለት ነው፣ ጄሉን ለማውጣት። ከዘፈዘፍነው በኋላ በ24 ሰዓት በኋላ ምን እናደርገዋለን? እንቀቅለዋለን። እንደተለመደው ከ5 እስከ 8 ደቂቃ ላይ እንቀቅለዋለን ማለት ነው። ቀቅለን ካወረድነው በኋላ እኔ ምንድነው ማደርገው፣ ትንሽ ሲበርድ አንድ ጊዜ ብቻ በመፍጫ አዞረዋለሁ ማለት ነው። ከዛ ተመልሼ አወጣዋለሁ። ጄሉን ለማውጣት ብቻ ነው፣ አንዴ ነው ማዞረው። ከዛ ካወጣሁት በኋላ መልሼ ድስት ውስጥ መልሰውና እቀቅለዋለሁ፣ ትንሽ ውሃ ጨምሬ ማለት ነው። ቲክ እንዲሆንልኝና በጣም እንዲፈላ ማለት ነው። ከዛ ጄሉን ለማግኘት ነው እንደዛ ማደርገው። ከዛ በጣም ሲፈላ መልሼ ማለት በጣም አረፋ ሲያወጣ አወርደዋለሁ። ከአወረድኩት በኋላ በስቶኪንግ ካልሲ አድርጌ በጣም ስጨምቀው ወፍራም የሆነውን ጄል አገኘዋለሁ ማለት ነው። ከዛ በጄሉ ላይ የምጨምርለት 2 ማንኪያ የኒም ዱቄት፣ 1 ማንኪያ የከርከዴ ዱቄት እና 1 ማንኪያ የሊኮሪሽ ዱቄት እጨምራለሁ። እንዲሁም ደግሞ 2 ማንኪያ እርጎ እጨምራለሁ ማለት ነው። መጠኑን እንደ ፀጉራችሁ ብዛትና ቁመት መጠን ሊለያይ ይችላል ማለት ነው። ስለዚህ እንደዚህ ያደርጋችሁ ውህዱን ታዋሂዱታላችሁ ማለት ነው። ከዛ ውህዱን በቀጥታ ቆዳችሁና ፀጉራችሁን ትቀቡታላችሁ ማለት ነው። በቀስታ ማሳጅ ታደርጋላችሁ።
ከ30 ደቂቃ በላይ ግን አታቆዩት። ስፔሻሊ በሞቃት አየር ስለሆነ ለተለጣፊ ፎረፎር ረጅም ሰዓት ማቆየት ጥቅም የለውም። 30 ደቂቃ ከበዛ ደግሞ 1 ሰዓት ከዛ በኋላ መታጠብ አለባችሁ ማለት ነው። ድጋሚ ከ10 ቀን በኋላ መልሳችሁ መጠቀም ትችላላችሁ። ግን እዚህ ጋር ቆዳውን ብቻ ነው ፀጉራችሁ ላይ አታብዙበት። ምክንያቱም ቶሎ ፕሮቲን ማስክ ስለማንጠቀም ማለት ነው። ከታጠባችሁ በኋላ ደግሞ የሮዝ ውሃና የሬት ጄል ሁሌም እንደምናውቀው ፀጉራችንን ለኪቲክሉን ለመዝጋት እንጠቀምበታለን ማለት ነው። የሮዝ ውሃ ወይም የጽጌሬዳ አበባ ውሃ የጠየቃችሁ ልጆች አሰራሩ ማለት ነው። የሮዙን ቅጠል ወይም ጽጌሬዳ አበባ ትቀነጥሱትና ትንሽ የተወሰነውትን በድስት ውስጥ ታደርጋላችሁ። ከዛ ንጹህ ውሃ ትከቱበትና ከለሩ ሮዝ እስከሚሆን ድረስ በስስ በቃ ብዙ ባልበዛበት እሳት ተያማሰላችሁ ታፈሉታላችሁ ማለት ነው። ከዛ ከለሩን ይቀይረዋል ራሱ እያያችሁ ስታማስሉት ሮዝ ከለር ሲሆን ታወርዱትና ትንሽ ታቆዩታላችሁ፣ ትዘፈዝፉታላችሁ እዛው ላይ። ከዛ መጨረሻ ላይ ታጠሉትና ከለሩ የሚያምር ሮዝ ውሃውን ነው የምንጠቀመው ይሆንላችኋል ማለት ነው። ከዛ ሬቻችሁን ከፈጫችሁት ሬት ጋር አዋህዳችሁ የፀጉራችሁን ቆዳና ዛላውን በደንብ አድርጋችሁ ትንሽዬ ዘይት የአልመንድ ዘይት ካላችሁ ወይም አቮካዶ ቀጠን ያለ ዘይት መጨመር ትችላላችሁ ማለት ነው። የጽጌሬዳ አበባ ውሃ ወይም የሮዝ ውሃ ማግኘት የማትችሉ ልጆች የሬት ጄል ብቻ መጠቀም ትችላላችሁ። ካልሆነም ደግሞ የ24 ሰዓት ውስጥ የተሰራ ንጹህ የሩዝ ውሃ መጠቀም ትችላላችሁ፣ ኪቲክል ሌየራችሁን ለመዝጋት ማለት ነው። እንደዛ ማድረግ ትችላላችሁ። ግን እንዳልኳችሁ ደግሞ የሮዝ ውሃ ወይም የጽጌሬዳ አበባ ከገበያ ላይ እንዳትገዙ። ምክንያቱም እሱ ኬሚካል ስለሚረጭ ፀጉራችንን የበለጠ ይጎዳዋል። በግቢ ውስጥ የምታገኙት ንጹህ የጽጌሬዳ አበባ ካልሆነ ደግሞ ሮዝ ውሃ ተብሎ የሚሸጠው አለ፣ እሱን መጠቀም ትችላላችሁ ማለት ነው። እነዚህ ሁለቱንም ካላገኛችሁ ምንም ችግር የለም፣ የሩዝ ውሃ መጠቀም ትችላላችሁ። ወይም ደግሞ የአፕል ቆምጣጤ ካገኛችሁ እሱን በውሃ በርዛችሁ የመጨረሻው ፀጉራችሁን በሱ መለቅለቅ ትችላላችሁ፣ በቀዝቃዛ ውሃ ማለት ነው። ያ ማለት የፀጉራችሁን ኪቲክል ዘግቶት ይሄዳል ማለት ነው። ምክንያቱም አብሽ ብዙ ጊዜ እንደ አብሽ ያሉ ጠንካራ ማስኮች ፀጉራችንን ክፍት አድርገው ለንፋስና ለድርቀት ስለሚያጋልጡን በኋላ ከጥቅማቸው ጉዳቱ እንዳይበስብን መዘጋት ስላለበት የሬት ጄል ሁልጊዜም የምመክራችሁ ፕራዮሪቲ የሬት ጄል ነው። ሬት ጄል የማታገኙ ልጆች ግን የአፕል ቆምጣጤ ወይም የሩዝ ውሃ በማድረግ ፀጉራችሁ እንዲዘጋ ማድረግ ትችላላችሁ ማለት ነው። እሺ፣ ስለዚህ አሁን ማስካችንን ጨረስን። ፀጉራችንን ደግሞ አለስልሰን በሬት ጄል ዘጋ ነው አይደለ? ስለዚህ የሚያስፈልገው በሳምንቱ ቀናቶች ውስጥ ምን አይነት ውህድ ውሃ እናጠጣው ማለት ነው። ፀጉራችንን እንደዚህ አይነት በቢጫ ፎረፎር የተጠቃ ቆዳ እና ወዛም ቆዳ ላይ ማለት ነው። ስለዚህ በሳምንቱ መሀል የምናጠጣው ውህድ ሻይ የኒምና የናናና ሻይ ነው ማለት ነው። እነዚህ ሁለቱ ውህዶች በጣም ጠንካራ ናቸው። በፀሐይ አድርቃችሁ ብትጠቀሙ ቅጠሉን ደግሞ በጣም አሪፍ ነው ማለት ነው። ኒም ባክቴሪያዎችን ሲቆጣጠር፣ ናና ደግሞ ቅዝቃዜን ይሰጣል ማለት ነው። ለፀጉር ማሳከክን ያጠፉልናል ማለት ነው። በሳምንት 2 ቀን ብቻ ነው የምትጠቀሙት። እነዚህን ከ8 እስከ 15 ደቂቃ ታፈሉትና እነዚህ ከፈላ በኋላ አውርዳችሁ ትንሽ ትዘፈዝፉትና ታበርዱትና ከዛ በኋላ ታጠሉታላችሁ ማለት ነው። ካጠለላችሁት በኋላ ከቅጠሉ ከለየላችሁት በኋላ ውህድ ውሃውን ብቻ ነው የፀጉራችሁን ስርስር ነው የምትቀቡት። ዛላውን ብዙ አታስነኩት። ምክንያቱም ሁለቱም በተለይ ፎርቲ ፀጉር ከሆነ የማጠንከር ኃይል ስላላቸው ጠንካራ እንዳይሆንባችሁ ፀጉራችሁ ግን ፎሮፎሩን ብቻ እንዲያጠፋላችሁና እንዲያስታግስላችሁ ስለሚያስፈልግ የፀጉራችሁን ስርስር ትጠቀሙታላችሁ ማለት ነው። ሌላኛው ደግሞ የቲትሪ ነው። እንግዲህ ቲትሪ ከዚህ በፊትም ነግሬያችኋለሁ ለጸረ ፎሮፎር በጣም ጠቃሚ እንደሆነ ይታወቃል። ነገር ግን በጣም ኃይለኛ ነው። ኦይሉም በጣም ኃይለኛ ነው። ላይክ እንደ ሮዝሜሪ ልዩ ጥንቃቄ ይፈልጋል ማለት ነው። ካልታወቀ ግን የጭንቅላት ቆዳን ሊያቆስል ይችላል። ስለዚህ ቲትሪን እንዲሁ አገኘን ብለን በዘፈቀደ መጠቀም የለብንም ማለት ነው። ለዛ ነው እንግዲህ በየቦታው የማልጨምረው ማለት ነው። ምክንያቱም ልዩ ጥንቃቄ ስለሚያስፈልግ የተፈጥሮ ሕክምና ደግሞ ጥበብን እንጂ መቻኩልን አይፈልግም እና ስለዚህ ተረጋግተን ቲትሪ ቅጠሉን ወይም ዛፉ የምታገኙ ከሆነ የምትጠቀሙት በጥንቃቄ መሆን እንዳለበት አትርሱ ማለት ነው። ስለዚህ ይህ የሰራውላችሁ ውህድም ሆነ ውህድ ሻይ በዘፈቀደ የሚደረግ የቤት ውስጥ ውህድ ሳይሆን በሞቃታማ አየር ጸባይ ተብሎ በጥንቃቄ የተዘጋጀ የፎሮፎር መከላከያ ዘዴ ነው ማለት ነው። ብዙዎቻችሁ በጻፋችሁልኝ መሰረት በሞቃት አየር ጸባይ ውስጥ የሚባባስ የሚበጣና ቢጫ ቀለም ያለው ሽታ ያለው ቅባታማ ፎሮፎር እንደሚያስቸግራችሁ ነግራችሁኛል ማለት ነው። ስለዚህ እንዲህ አይነቱን ፎሮፎር ዝም ብሎ ድርቀት ሳይሆን
የራስ ቅላችን ከመጠን በላይ ቅባት ሲያመነጭና ፈንገስ ሲራባ የሚፈጠር ነው ማለት ነው። ይህ ደግሞ ከፍተኛ ማሳከክን ይፈጥራል። ይህ ችግር በዘፈቀደ በሚቀቡ ቅባቶች ወይም ሻምፖዎች ለማከም መሞከር የባሰ የራስ ቅልን ቀዳዳዎች ከመድፈን ለፀጉር መርገፍ ምክንያት ይሆናል ማለት ነው። ስለዚህ ለዚህ ነው ሁልጊዜ የምላችሁ ቅደም ተከተል ወሳኝ ነው። ውህዶችን ወይም እጽዋትን ስትጠቀሙ በጥንቃቄ ይሁን የምላችሁ ለዛ ነው ማለት ነው። እርጥበት ወይም እነዚህን ስቴፖች ደግሞ አትርሷቸው። ሃይድሬሽን እንክብካቤ ደግሞ በመጨረሻም መቆለፍ ወይም ፀጉራችንን ዘግቶ መሄድ ማለት ነው። ክፍቱን ጥለን አንሄድም ምንም ነገር ተቀብተን። ስለዚህ ጥንቃቄ ያስፈልገናል ማለት ነው። ቢጫ ፎሮፎር ለብዙ ዓመታት ተለጥፎ የሚያስቸግራችሁ ከሆነ ጥረት ስላላደረጋችሁ አይደለም። የፎሮፎሩን አይነት ግን እንዴት ማከም እንዳለባችሁ ማንም ስላላስተማራችሁ ነው ማለት ነው። ስለዛ ለአየር ንብረታችሁ ለምትኖሩበት አካባቢ በደንብ አስተውሉ። ለቆዳችሁም ክብር ስጡት። ከላይ የሚታየውን ፎሮፎር ብቻ ሳይሆን የፀጉርን ስርም ለማከም ሙከራ አድርጉ ማለት ነው። ስለዚህ ይህ ቪዲዮ ከጠቀማችሁ አብራችን ተጓዙ። እዚህ ፀጉርን በጤናማ መንገድ ተገቢውን ክብር በመስጠት ትሪት እናደርጋለን። እንዴት እንደምናደርገውም እንማማራለን ማለት ነው።